ለምን ተገለበጥክ? አንቺስ ለምን ተገለበጥሽ? ወደ አንተም ወደ አንቺም አንተ ቅንን መንገድ አውቀህ የተስተካከልክ ሆይ ከዚያም መንገዱን ለቆ ለጠመመና ሁኔታው ለተቀየረ ሁኔታዋም ለተቀየረ ለዚያ ዱንያ ልቡን ለቀየረችበት ዱንያ ልቧን ለቀየረባት ሐቅን ላወቀው ሐቅን ላወቀችው ከዚያም ሌላ መንገድ ለተከተሉ ልቦና ውስጥ አንድ ጥያቄ አለ ላንተ የማቀርበው ላንቺም የማቀርበው ምን አግኝቶሽ ነው ምን አግኝቶህ ነው ለምን ተገለበጥክ ለምን ተገለበጥሽ ምንድነው መስረጃችሁ ምንስ ነው ምክንያታችሁ በየቀኑ መንገድ ላይ የወደቁ ሰዎች ዜና ይደርሰናል ከመዳኛው ቅፍለት ወደ ኋላ የቀሩ መሬት ላይ የሚለጠፉ ረፍትና ምቾትን ፈላጊዎች ኡማችን ጠላቶቿ ተጠራርተውባታል እሷ አሁን ታማኝ ወንዶችና አንስቶች በጣም ያስፈልጓታል እናንተ ግን ኡማችሁን ከባድ ሁኔታ ላይ ከዳችሁ ብርቱ ሰዓት ላይ ለምን ጠላትን በእኛ ላይ ታስደስቱብናላችሁ በተደጋጋሚ ጊዜ እንዲህ የሚል ነገር እንሰማለን ጓደኛ የተገለበጠ ወይም ጓደኛ የተገለበጠች ከዳተኛ ዱንያ ባህር ውስጥ ተሰጠሙ ባንድ ላይ እየወጣን ከነበረ በኋላ ወደ አኺራ ሀገር መዳረሻ መሰላሉን አላውቅም ምን እንደሳበው ምን እንደሳባት ካተላዩ ባህር ከከዳተኛው ማዕበል ትዝታዋን እስካሁን አስታውሳለሁ ትዝታውንም እስካሁን አስታውሰዋለሁ ቃል ተጋብተን ነበር ከተለያየ እንደምንገናኝ በዚህም ላይ በተደጋጋሚ ቃል ተጋብተን ነበር ከዛን ጓደኛዬ መንገዱን ተወ ባልደረባዬ መንገዱን ለቀቀ ሌላ መንገድን ተጓዘ ከተለያየን እንዴት ልንገናኝ እንችላለን እኔም ማልኩኝ የአላህን ቃል በመመላለስ ጌታችን ሆይ ቅኑን መንገድ ከመራህን በኋላ ልቦቻችንን አታዘንብልብን ጌታችን ሆይ ቅኑን መንገድ ከመራህን በኋላ ልቦቻችንን አታዘንብልብን ካንተ ዘንድ የሆነውን ችሮታን ለኛ ስጠን አነስ እንዲህ ይላል ብዙ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሲደጋገሙ ታደምጣለሁ አንተ ልቦችን የምትገለባብጥ ሆይ ልቤን በዲን ላይ አጽናልኝ አልኩኝ ያ ረሱላህ በእኛ ላይ ይፈራሉ እንዴ በእርሱ አምነን እውነት ብለንዎት አሉ ልቦች ከአላህ ጣቶች ውስጥ በሁለት ጣቶች መካከል ናቸው ይገለባብጣታል ልቦች ከራህማን ጣቶች ውስጥ በሁለት ጣቶች መካከል ናቸው እንደፈለገ ይገለባብጣታል እንዲህ ማለትን አብዙ ልቦችን የምትገለባብጥ ሆይ ያ ሙቀልበል ቁሉብ በዲንህ ላይ አጽናን በሉ እናቴም ባባቴም ይሁንና እንዲህ ብለዋል ሰለላሁ ዐለይሂ ወሰለም ሰውየው ሙእሚን ሆኖ ያነጋል ካፊር ሆኖ ያመሻል ሙእሚን ሆኖ ያመሻል ካፊር ሆኖ ያነጋል ዲኑን ይሸጣል በዱንያ ትንሽ ሸቀጥ አልኩኝ ያ ሙቀልበል ቁሉብ ثبت قلوبنا على دينك ጌታችን ሆይ ቅኑን መንገድ ከመራህን በኋላ ልቦቻችንን አታዘንብልብን አላህ ሆይ ዱንያን ትልቁ ሐሳባችን አታድርግብን የውቀታችን መዳረሻም ትናንት ባህር ዳርቻዎች ላይ የሰጠሙትን ያወጡ ነበር ዛሬ ደግሞ ከሰጠሙት ውስጥ ሆነው ማዕበሉን ይታገላሉ